ሰላም ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች እንደምን ቆያችሁ? ለዛሬ እጅ ከምን ካላችሁኝ እጅግ በጣም አስደንጋጭና አሳሳቢ የሆነው የሰማኸኝ በለው ሰሜ ባላገሩ ውፍረት ይዞት የመጣው ጣጣ ምንድነው? ለውፍረቱ ምክንያት የሆነው በሽታስ ምን ይሆን? ሰሜ ባላገሩ 4 ዓመት ለእስር የዳረገውን ምክንያትም አካተን ይዘናል። እነዚህንና ሌሎችንም ስለሰማኸኝ በለው ሰሜ ባላገሩ ከዚህ ቀደም ተሰምተው የማያውቁ ዝርዝር መረጃዎችን አጠናክረን ይዘናል። ውድ የጎጆ ሾው ቤተሰቦች እናንተ እንደተለመደው ቪዲዮን ላይክ በማድረግ ጀምሩ፣ ሼር ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ሰሜ ባላገሩ ሰው ገለሃል ተብሎ በእስር ማሳለፉን ስንቶቻችሁ ታውቃላችሁ? ሰሜ ባላገሩ መሃል ካሳንችስ ከከፈተው ክለቡ መኪናውን በማቆም ጌታቸው ከሚባል ጓደኛው ጋር በመሆን መሰረት ጉንጉን ወደምትባል የጋራ ጓደኛቸው ቤት ማለትም ፈንድቃ በመባል የሚታወቀው የመሰረት ጉንጉን ክለብ ሲዝናኑ ይቆዩና አዲስ ክለብ ከፍቶ በማስመረቅ ላይ ስለሆነ ወደ ምርቃቱ ልናቀና በነበረበት ጊዜ ግሩም የሚባል ጓደኛቸው ጋር በመሆን በሰሜ ባላገሩ መኪና አብረው መሄድ ጀመሩ። መሰረት ጉንጉንና ጌታቸው ከኋላ እየተከተሏቸው ነበረም። ይህ በእንዲህ እንዳለ በአምቢስ ድልድይ ጋር ይደርሳሉ። መሃል ድልድዩ ጋር አንድ የትራፊክ ፖሊስ የሚመስል ሰው እንደቆመባቸውና ይሄ ግሩም የሚባለው ጓደኛውም ገጭተኸው ለፍ በሚልበት ጊዜ አይሆንም ሰው መገጨት የለበትም ይላል ሰማኸኝ በለው። መኪናውን ወደ ድልድዩ ጥግ ለማድረግ ስሞክር ከኋላ አንድ መኪና ገጨን ይላል ሰማኸኝ። ከመኪናው ግጭት በኋላ ወደ ድልድዩ ወደታች 30 ሜትር ጥልቀት ወዳለው ገደል ተምዘግዝገው ገቡ። ግሩም የሚባል ጓደኛው ህይወቱ ወዲያው ሲያልፍ ሰሜ ባላገሩ ጆሮ አካባቢ ጉዳት ደረሰበት። በዚህም ጉዳት አማካኝነት ድጋሚ መስፈን እንደማይችል ተነግሮትም ነበር። ሆኖም ግን የእግዚአብሔር ፈቃድ ሆኖ ወደ እስራኤል ሀገር ሄዶ ባደረገው ሕክምና ሙሉ ለሙሉ ከህመሙ አገግሟል። ሆኖም ግን በጓደኛው ሞት ምክንያት ጓደኛህን ገለሃል ተብሎ አቃቢ ሕግ በመሰረተው ክስ 3 ጊዜ ታስሯል። ለሶስተኛ ጊዜ ክስ በተመሰረተበት አጋጣሚ በሰዓቱ የነበረቻት ሴት ዳኛ የሱ ጥፋተኝነት በተፈጠረው ነገር ላይ የማያስጠይቅ በመሆኑ 3000 ብር ቀጣው ድጋሚ ይሄ ጉዳይ ላይ እነሳ ፍርድ ቤቱ መዝገቡን እስከ መጨረሻው ዘጋ ሲል ይናገራል ሰሜ ባላገሩ። ነገር ግን ይሄ ጣጣ ያለቀቀው ሰሜ ባላገር ከ8 ዓመት በኋላ ወደ አሜሪካን ሀገር ባቀናበት ጊዜ ጋዜጠኛ ታማኝ በየነ ሾው ላይ ያቀርበዋል። እንዲሁም አሜሪካን ሀገር ላይ በዘፈነው ዘፈን አማካኝነት ገና ወደ ሀገሩ ሳይመጣ እስከ 15 ዓመት የሚገመት ፍርድ ሊፈረድበት እንደሚችል በወቅቱ ታማኝ በየነ ከነበረው መንግስት ባለው ተቃርኖ ተቀባይነት ያልነበረው አክቲቪስትም ነበር። በዚህም ሰሜ ባላገሩ ለምን ከታማኝ በየነ ተቀርባለህ ተብሎ 4 ዓመት ተፈረደበት። የ4 ዓመት እስሩንም እንዲታሰር ብይን ተሰጠው። ታዲያ ይህ ተወዳጅና ታዋቂ የሆነው በባህላዊ ዘፈን የሚታወቀው ሰማኸኝ በለው ሰሜ ባላገሩ እንደ ሸጋ ልጅ ጉብል መድረክ ላይ ዳሌው ሞንደል ሞንደል ሲል የተመለከቱ ተመልካቾች የጤና ወፍር እንዳልሆነ በብዙ ህመምና ስቃይ ውስጥ እንዳለ በተለያዩ ሶሻል ሚዲያዎች ሲወራ ሰነባብቷል። ሆኖም ግን ሰሜ ባላገር ከስኳርም ከደም ግፊትም ከኮሌስትሮልም ጥገኛ ከሆኑ ህመሞች በሙሉ ነፃ ነኝ እናም ውፍረቱ ፍጹም ጤናማ እንደሆነ ተናግሯል። በዚህም በውፍረቱ አማካኝነት ብዙ እንደተባለና ብዙ እንደታማ ሲናገር ተደምጧል። ከ115 በላይ የሚመዝነው ሰሜ ባላገር መስሚያ የጥጥ ነው፣ ማንንም አልሰማም፣ ማንም ምንም ቢል ቢያወራ ጉዳይ አይደለም፣ እኛም ጤናውን እስከ መጨረሻው ይስጥህ እንላለን ሰሜ ባላገሩ። ወደ ዝርዝር የመረጃ መረብ ያልፋለው። ጨዋ ታዋቂው ሰሜ ካለ ፍጹም ጥርስ ሊከደን አይችልም። ሰሜ የተገኘበት ቦታ ሁሉ
ደስታና ፌሽታ ነው። እንባ ጠብ እስከሚል በሳቅ በመንፈራፈር ምንም እንኳን ለኮሜዲነት ተጋብዞ መድረክ ላይ ማይክ ባይጨብጥም በተገኘበት ቦታ ሁሉ ቀልድና ጨዋታ አዋቂነቱ በሰዎች ዘንድ ተወዳጅና ተናፋቂ አድርጎታል። ድንገት በአንድ ምክንያት ሰዎች ከፍቷቸውና ተጨንቀው ያኮረፉ ጊዜ ሰሜ ባላገሩ ድንገት የተገኘ ለታ ግን መከፋቱና ኩርፊያው ተረስቶ በሳቅ መርገፍገፉን ይያያዙታል። ይህ ድምፀ መረዋ ደጉ ባላገር ሲል ልብን የሚያረደው ስክስክና ዋንጫ ልቅለቃን በስክስታ የሚያውረደርደው ሰማኸኝ በለው ሰሜ ባላገሩ ትውልድና እድገቱ በባህር ዳር ከተማ ሲሆን ከ1 እስከ 6ኛ ክፍል ሰርጸ ድንግል ትምህርቱን ሲከታተል ከ8ኛ እስከ 10ኛ ክፍል ደግሞ ጣና ሐይቅ እንዲሁም 11ኛና 12ኛ ክፍል ደግሞ ፋሲሎ ትምህርት ቤት ተከታትሏል። ታዲያም ይህ ባህላዊ የሀገራችን ዕውቅ ዘፋኞች መካከል ፈርቀዳጁ የሆነው ሰማኸኝ በለው ሰሜ ባላገሩ ግንባር ቀደም ባህላዊ ዘፋኝ ነው ቢባል ማጋነን አይሆንም። ሰሜ ባላገሩ በሙዚቃ ፍቅር የተለከፈው ገና በልጅነቱ ነው። ኢዮማ የሚባል ኪነት በመቀላቀል የነበረውን ድምፅና ችሎታ ማዳበሩን ተያያዘው። ከዛም ጊሽ አባይ በመባል የሚታወቀው ኪነት የተለያዩ ችሎታ ያላቸውን ወጣቶች በሚያወዳደርበት ጊዜ ሰሜ ባላገሩ በድምፅ በክብር ዶክተር ጋሽ ጥላሁን ገሰሰ ሙዚቃ ተወዳድሮ አንደኛ በመውጣት አሸንፎ ወደ ጊሽ አባይ የኪነት ቡድን ተቀላቀለ። ሰሜ ባላገሩ ጊሽ አባይ በ30 ብር ተቀጥሮ ይሰራ ነበረም። ይህንን አጋጣሚ ሲናገርም ኢዮማ ኪነት ላይ በ127 ብር ተቀጥሬ ይሰራ ነበር። ሆኖም ግን ብዙዎችን ያፈራው ጊሽ አባይ ለመግባት የመርፌ ቀዳዳ ያህል ጠባብ እንደነበረም ይናገራል። ውድድሩን አሸንፌ ጊሽ አባይ ስቀላቀል ደስታዬ ወደር አልነበረውም ይለናል። ነገር ግን ይለናል ሰሜ ባላገሩ ጊሽ አባይ ላይ ሰርቼ በወሩ መጨረሻ ላይ ደሞዝ ሲሰጠን 30 ብር መሆኑን ሳይ በጣም ደነገጥኩ። ያንን ብር ተቀብዬ በንዴትና በቁጭት ወደ አያቴ ቤት አቀናው። አያቴም ሁኔታዬን ተመልክታ ምን እንደሆን ጠየቀችኝ። የሆነውንና የተፈጠረውን ነገርኳት። አያቴም ነገሩን ቀለል አድርጋ ደስ ብሎ በ30 ብር ከምትሰራና ደስ አይልህ 127 ብር እየቆጠር ከምትሰራው ስራ የቱ ይበልጣል ብላ ጠየቀችኝ። ብልህኛው አያቴ። እኔም በምላሹ ደስ ብሎ መስራት አልኳት። አያቴም በጣም አስተዋይና ሳትማር የተማረች ሊቅ ነበረች። አየህ ልጄ ከገንዘብ ይልቅ ደስታ እጅግ ይበልጣል ስትል የነበረኝን መከፋትና ቁጭት በመተው ደስታዬን አጣጣምኩኝ ሲል ይናገራል። ወደ ጊሽ አባይ የገባበትን አጋጣሚ ሲያወራ ሰማኸኝ በለው ሰሜ ባላገሩ ደረጃ በደረጃ ከተለያዩ ኪነቶች ራሱን ሲያጎለብትና ድምፁን ሲሞርድ ቆይቶ ወደ አዲስ አበባ በመምጣት ታንጎ ሙዚቃ ቤት ተቀላቀለ። ሰሜ ባላገሩ 7 የሚደርሱ አልበሞችንና ከ20 በላይ የሆኑ ሲንግል ሙዚቃዎችን ሰርቷል። አያበለው፣ ያዥኝ፣ ባላገር፣ ምኑን ሰጠሽ፣ ዲስካው እነዚህ እጅግ በጣም ከሚወደዱ ዘፈኖቹ መካከል ጥቂቶቹ ናቸው። ሰሜ ባላገሩ በሙዚቃ ዘርፉ እጅግ ስኬታማነትንና አንቱታንም ያተረፈ ሲሆን በትዳር ህይወቱም ስኬታማ ነው። ከትምህርት ቤት ጀምሮ ከአንድ አካባቢ ከአንድ ሰፈር የሆነችው አንዲት መልከ ቆንጆ ጉብል ጋር የተጀመረ የፍቅር ግንኙነት አድጎ አብሮ አደጉ የሆነችውን ኮረዳ በ1983 ዓመተ ምህረት በትዳር አንድ ላይ ጎጆአቸውን ቀለሱ። በ34 ዓመት የትዳር ህይወቱም 3 ወንድ ልጆቹን ቢኒያም ሰማኸኝ፣ አብርሃም ሰማኸኝና እስራኤል ሰማኸኝ የሚባሉ 3 ልጆቹን በማፍራት ደስተኛ የሆነ የትዳር ህይወትን እየመራ ይገኛል። 3ቱም ልጆቹ በከፍተኛ ትምህርት ተመርቀው በጥሩ ስራ ላይ ይገኛሉ። ውድ የጎጆ ሾው ቤተሰቦች እኔም ለዛሬ የነበረኝን መረጃ እዚህ ጋር ደምድሜያለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዘወትር ቤተሰብ በመሆን አብራችሁን ዝለቁ። የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ቸር ያገናኘን።